አድርጎኝ ጆናታን እንተ ይችላል ጌልዶፍ በግድ ነው የለጠፋት አዎ ልክ ነው እሱ ነው እንደውም የተለጠፈብሽ አሁን እኮ ማየው አይ አድናቆት እኮ ነው በጣም በጣም ትልቅ ድምጻዊ ነው እርግጥ ያጨቃጭቃል ማለት ያ ክሪስማስ መሆኑን እነሱ ያውቃሉ ብሎ ዘፈን አሰራብኝና ከዛ በኋላ ረሃባችንን ለዓለም በደንብ ፕሮሞት አረጋው ብለው አንዳንዶች ይወቅሱታል ቦብ ጊልዶፍማ ነው እኮ we are the world ን አስተባብሮና ማይክል ጃክሰን ሁሉ አስተባብሮ ያሰራ ወኔ ቤት ግን ሲመጣ ቤት መጣ እንዴ ታደስ እንዴ ቤት ነው እንዴ probably coffee house ጁም ቤት ነው probably ግን እኔ ቤት መጣ ብቻ ለማንኛውም ቦብ ጊልዶፍን ይዞት ማን ይመጣል የቀድሞ ከንቲባ ብርሃነ ደረሳ ወዳጃችን ነው ፋሚሊው ያኔ ደግሞ እሱ ቤት ይዞት ሲመጣ እኔ አላቀለም አንድ ፈረንጅኛ በመሶብ በመናም ራሳችን እየበላን ጋባችን ለበሰን ቁጭ ብለናል ቤት እና ብርሃነ የኔስ ሰርፕራይዝ ይወዳል ማረክ ብርሃነ ይዞት መጣ በቤት ፈረንጅ እሺ this is you have to meet the Diana Ross of Ethiopia my celebrity ያለና አስተዋወቀኝ wow who is this guy በየደሞኔ ማልኩና ተዋወቀን ጊልዶፍ ምናምን እሱ ነው ታሪኩን ነገር እንደዚህ ለኢትዮጵያ ድርቅ ይዞ ምናምን እርዳታ ይመጣ ነው ምናምን ከዛ ተዋወቀን ተዋደድን ከማኖ ዲባንጎ ደግሞ በዛን ጊዜ መጥቶ ነበር ታቋለ ዲባንጎ ሳክስ ማማኩማ ሶማኩሳ ነው ሶልማኩሳ ባለቤት ሶልማኩሳ ከዛ በኋላ ከነሱ ጋር ምን ቤት መጡ አብረን በላን ምናለን የዛን ጊዜ ነው ደግሞ አንድ ቦታ ላይ ደግሞ ሮሃ ባንዶች ጋራ እነኚህ እንግዶች ይመጡ ነበር ያኔ ለኢትዮጵያ ደርቅ ይዘው እሺ ሶስት ዘፈን ላይ ምናምን ዝም ብሎ አየንና ሌላ ሙዚቀኛ ደግሞ ያሱ አገር አየን ዝም ብሎ ነው ተነስቶ ከፍቃደ ሳክስፎኑን ተሰጠኝ ባካለውና ተቀበለ ሶስት ዘፈን ኖ ትዝታዎች ላይ ያመሻ ዘፈን ላይ ቆኑ ሶስት የአማርኛ ዘፈን ላይ ጃማር ጓል ያ ሳክስፎን ትዝታ ላይ ማለ ይችነች ሀገሬ ላይ ያለ አንዳንድ ዘፈኖች ላይ ተሰማለ ትንሽ ለየት ያለች ግን የኛን ይመስላል because ሙዚቃ ዓለም ቋንቋ አይደለ ወዲያው ካቻረጋውና እንደዚህ አይነት ነገር እና እንግዲህ ያለፍናቸው ነገሮች አሉ አሁን በፊትም አውርተሽኛል ለነገሩ የቦብም ታሪክ ቦብ ጊልዶፍ እንደዛ ነው ቦብ ማርሊ ቦብ ማርሊ ደግሞ ወይኔ በዛን ጊዜማ ልጆች ነን